ውድ የሀይሚ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር እግዚአብሔር ይመስገን አለው በጣም ደህና ነኝ። እንግዲህ ቤተሰቦች ይኸው እንደምታዩት ወደ ዕቃ ስንገባ እንግዲህ ይሄ ሶፋ ኤል ነው የሚባለው ማለት ነው። እንግዲህ ይሄ ኤል ነው እስከ ጠረጴዛው የምታዩት ጠረጴዛ አበባ ግን ለብቻ ናት የተገዛችው። ይሄ የምታዩት 45,000 ብር ነው የገዛሁት። 45,000 ብር ነው ይሄ ሶፋ የተገዛው ማለት ነው። ውድ ቤተሰቦቼ እንግዲህ አንዳንድ እቃዎች ብያችኋለሁ፣ ዋጋውን ልንገራችሁ ብዬ ነው። ለምታስገዙም ሰዎች ለምትገዙም ከፈለጋችሁ ቁጥርም ልሰጣችሁ ስለምችል ማለት ነው። ይሄ ከነ ጠረጴዛው ኤል ነው 45,000 ብር ነው። እንግዲህ እዚህ ጋር የምታዩት ደግሞ ይቺ ምጣድ ደግሞ ገና አዲስ ናት እንደምታዩት አልተገጠመችም። 7,500 ብር እንግዲህ የገዛዋት ማለት ነው። 7,500 ብር ነው የገዛዋት። ያን ያህል በጣም እንደሚባለው አይደለም ማለት ርካሽ ነው ማለት አይደለም፣ ግን በቃ ገና አልተገጣጠመችም። ሳሎን ነው ቁጭ አረኳት ትናንትና ያስጫንኩት ማለት ነው። 7,500 ብር። ይሄ መጋረጃ ደግሞ አሁን ብዙዎቻችሁ ከዛ ገዝታችሁ ትመጣላችሁ። በእርግጥ ብትገዙ እኔ አሪፍ ነው ብዬ አስባለሁ። ከዛ ይሄ እንግዲህ 2,000 ይሄው ጫፉ የት ጋር መሰላችሁ? ይሄው ከዚህ እስከዚህ ማለት ነው። እንግዲህ ረጅም ነው፣ በበሩ ልክ ነው። 2,000 ብር ነው፣ 2,200 ብር ነው እንደዛ። ብቻ ትንሽ ቆይቷል፣ 1 ወር ነው ከገዛሁት። በቆሻሻ አይችልም እንጂ በጣም ቆንጆ ነው፣ በጣም ነው የሚያምረው። ብዙ ሰው ነው የወደደው። 2,200 ብር አይ ቲንክ 2,000 ወይም 2,200 ብር ነው የገዛሁት። መጋረጃው የትልቁ በር መጋረጃ ማለት ነው። እሺ ቤተሰቦቼ አልጋ ክፍል ስንገባ ደግሞ ለየብቻው ላሳያችሁ። ይሄ ብርድ ልብሱ ማለት ነው። ይሄ የምታዩት ከላይ አልጋ ልብስ ማለት ነው፣ ብርድ ልብስ ሳይሆን አልጋ ልብስ። ይሄ ገዛሁት 2,500 ብር ከነ 2 ትራስ ጨርቁ ማለት ነው። ከነ 2 ትራስ ጨርቁ 2,500 ብር ነው የገዛሁት። ከዛ ሀገር ገዝታችሁ ለምትልኩ ልጆች አንደኛ ገዝታችሁ፣ ሁለተኛ ደግሞ የምትልኩበት አለ። እሱን አስቡትና ካልኩሌት ሰርታችሁ ከዛ የሚተርፍ ካለው ከሱ ጋር ትግዙ ማለት ነው። ያው ከሆነ ግን እዚህ ወጪ የለው እንትን ላይክ አንድ ይዛችሁ ትሄዳላችሁ። ቀላል ስለሆነ ከዚሁ ግዙ። እኔ ከዚህ ነው የገዛሁት። ይሄንንም 2,500 ብር ከነ 2 ትራስ ጨርቁ ማለት ነው። አልጋውን ደግሞ እንግዲህ መግዛት የምትፈልጉ ልጆች ካላችሁ ወይም ማዘዝ የምትፈልጉ ልጆች ካላችሁ ደግሞ ላሳያችሁ። አልጋው ይሄን ይመስላል። ከዚህ ጋር ሌዘር ነው፣ ምርጥ አልጋ ነው። እስከዚህ ድረስ ያው ፋሽን ታውቃላችሁ፣ ፋሽን መጥቷል። እዚህ ጋር ደግሞ ይሄ እንደምታውቁት ይከፈታል። እዚህ ውስጥ ብዙ ነገር ማስቀመጥ ይቻላል። እንኳን አንሶላ ምናምን ነው ያደረኩበት ማለት ነው። እና አልጋው 21,000 ብር የ21,000 ብር አልጋ ነው ማለት ነው። ይሄን ይመስላል እንግዲህ እንዳያችሁት ነው። ከሱ ጋር መግዛት ስለምትፈልጉም ከሱ ጋር መግዛት ትችላላችሁ። የመላከውን የምንን እንትን በሉና ማለት ነው። ይሄን ይመስላል ቤተሰቦቼ። እንዴት አያችሁት? መኝታ ክፍሌ ይቺ አብራ ነው ከአልጋው ጋር የምትሸጠው። እላው ላይ እንትን አለ። ይቺ ከአልጋው ጋር አንድ ላይ ነው የምትመጣው። ይሄን ይመስላል። እዚህ ጋር ደግሞ ስንመጣ ያው አረፍ ማለቻ ነው የሚባለው፣ እንደ መጅሊስ ነገር አንድ ፍራሽ አለችኝ። እንግዲህ ትንሽ የቤት እቃ እንደዚህ ነው ቤተሰቦቼ። አሁን ደግሞ ወደ ሌላኛው ክፍል ስንገባ እዚህ እንኳን ምንም የለም። አሁን ደግሞ ውጪ ወተን ኩሽናና ሽንት ቤቱ ወጪ ያስወጣኛል። እሱን አሳያችኋለሁ ማለት ነው። አብራችሁ እንግዲህ ቤቴ ከውጭው ይሄን ይመስላል፣ ከዚህ በኩል ማለት ነው። ዛሬ እንግዲህ ቤቴን እያሳየኋችሁ ነው ትላላችሁ። እሺ እንግዲህ ያው ቤቱ እየተሰራ ነው እንደምታውቁት። ገና እዚህ ጋር ሲሚንቶ አለ፣ ምን አለ አላለቀም። ግን ያው በትንሹ እንደዚህ ይመስላል። እንደዚህ እንደምታውቁት ገና ጀምር ነው። ይሄው እንግዲህ ውስጡ ይሄን ይመስላል። ተረብርቧን መሬቱ እንትን አልተባለም ገና ልሹ ምናምን አልተሰራም ማለት ነው። ኩሽና ናት እቺ። በዚህ ጋር ደግሞ እንደምታዩት እቺ እዚች ተገረገረች ድረስ ሽንት ቤት፣ ከዛ ጥግ ላይ ደግሞ ሻወር ቤት ነው።
እንግዲህ በሰላም እስከሚያልቅ በዚሁ ማንጎ ላሳያችሁ። የማንጎ ሀገር ነው ሀገራችን ማንጎ እና መልካም ቀን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችሁ። ይሄ ደግሞ አሸዋ ይባላል። ይሄ አሸዋ ራሱ በቀላል ብር እንደማይገዛ መቼም ታውቃላችሁ፣ እርግጠኛ ነኝ።